አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው ያስከብራል በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል ስለማይናገር ምላስ አጥንት የለውም ግን አጥንት ይሰብራል ይባላል ሰዎች በቃላት ይሰበራሉ የማይረሱት ንግግር በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችል ለህፃናት ለምን ደሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ ስሜታዊ በሆነ ሰዓት መናገር የለብን በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም መጥፎ ንግግር ሲናገሩን እኛ በመንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል ለምሳሌ ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣለ ነው ካለች ውጪልኝ ገላገለኝ እንዳትላት ባይሆን የቀረሽ ዕቃ አለ በላት ምንድነው ካለች የሆነ ቦታ ሰዎች ተገደሉ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክናን እንላለን ግን ቃላት ራሳቸው ከመግደል አይተናነሱ እዚህ ጋር የቆሰቆስከው ሰዓት ነው ዛጋ የሚነዳው ምንድነው አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ ሀገራችን የመጨረሻ ቃላት በአለማችን ብዙ አሉ የማይረሱ ለትውልድ የሚቀሩ አንቆጥሮም እንጂኮ እድሜያችን የተወሰነ አይደል እንግዲህ ያው እኔ ሃይማኖት ሰው ስለሆንኩ ከዛ ብነሳ አንደበት በጣም ብዙ ኃይል እንዳለው ነው የሚነገረው በሁሉም ሃይማኖቶች በሁሉም መጽሐፍት ማለት ነው እንግዲህ ዓለም ሲፈጠርም ብርሃን ይሁን ተብሎ ነው ብርሃን የበራው ያ በቃል የተፈጸመ ነገር ነው ከዛ ውጪ እንግዲህ ሁለት ህይወት አለ አንደኛው እዚህ ምድር ላይ የምንኖርበት ህይወት ነው ሁለተኛ ከሞት በኋላ ያለው ህይወት ስለ ሁለቱ ዓለማት መጽሐፍ ቅዱስ ሲናገር የመጀመሪያው ሞትና ህይወት በምላስ እጅ ነው የሚል ቃል አለ ማለት ሰው በዚህ ምድር ላይ የሚኖረው ህይወት ጥሩም መጥፎም ሊሆን የሚችለው በምላሱ ነው በሚናገረው ነገር ነው በጥሩ ንግግሩ ወይ በመጥፎ ንግግሩ ማለት ነው በአንጻሩ ደግሞ ከሞት በኋላ ያለውን ሲገልጽ ከቃል የተነሳ ትጸድቃለህ ከቃል የተነሳ ትኮነናለህ ይላል ስለዚህ ቃል ይሄንን ያህል እጅግ በጣም ወሳኝ የህይወት ክፍል ነው በሃይማኖት አካባቢም ደግሞ ጸሎት በቃል ነው የሚደረገው ቡራኬ በቃል ነው የሚደረገው ሰው ንስሐ ቢገባ በቃሉ ነው ቢጠመቅ ውሃው ላይ ጸሎት ይደረግበታል ያ ቃል ነው ውሃው ቃሉና መንፈሱ ነው የሚሰሩት ስለዚህ ቃል ይሄንን ያህል በሁሉም የህይወታችን መንገድ ውስጥ ነው እና ሰዎች ወደ ጋብቻ የሚገቡት ወደ ሌላ ስራም ቢገባ ኢንተርቪው ተደርጎ ነው አይደል ስለዚህ ያም ቃል ነው በመነጋገር ነው ጥሩ የተናገረ ሰው ነው የሚቀጠረው ጥሩ ያልተናገረ አይቀጠርም በትኛውም ዘርፍ ብናየው በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችለው ስለዚህ ዓለማችን ከቃል ጋር የተያያዘ ዓለም ነው በአጠቃላይ ያው ውስጥ ያሰበው ነው አንዳንዴ ሰዎች መጥፎ ነገር ይናገሩና ውስጤ ንጹህ ነው ሊሉ ይችላሉ የልባቸውን አውርደው ሲጨርሱ ማለት ነው ግን ማንኛውም ክፉም ጥሩም ነገር የሚወጣው ውስጣችን ከሚያሰላስለው ነገር ነው እንደውም አንድ አባት ምን አሉ ይባላል አንዲት ሴት እኔ አፌ ለፈልፋል እንጂ ውስጤ ንጹህ ነው ትላቸዋለች ስትላቸው እሱማ እባብም መርዙን ከተፋኮ ውስጡ ንጹህ ነው ብለው ተናግረው እና አንዳንዴ የምንናገረው ቃል በጣም ከባድ ኃይል እንዳለው አንረዳ ልጆች በልጅነታቸው ጊዜ በቤተሰቦቻቸው ዱላ ሊወርድባቸው ይችላል ሊገረፉ ይችላሉ ግን በዱላ የሚደርስባቸው እንትን ቅጣት ከሆነ ጊዜ በኋላ ጠባሳው ቁስሉ ይጠፋል ቃላት ግን አይጠፉ ምላስ አጥንት የለውም ግን አጥንት ይሰብራል ይባላል ሰዎች በቃላት ይሰበራሉ የማይረሱት ንግግር ሊሆን ይችላልና ህይወታቸውን ሙሉ ያንን ያሰላሰሉና መጥፎ ንግግር የጥላቻ ንግግር ሰዎች ጥሩ ስሜት እንዳይሰማቸው የሚያደርጉ ንግግሮች ኃይላቸው በህይወት ዘመን ሁሉ የሚቀጥል ነውና ያቆሰልነውን የደበደብነውን ሰው ልናከመው እንችላለን አይምሮ ላይ የተወነውን ሰው አሁን እንግዲህ ዘመናችን የሶሻል ሚዲያ ነው እንደ የሆነ ቴክስት ማጥፋት ይቻላል ሰውየው ሳያነበው የተናገርሽውን ቃል ግን ሰውየው ሳያመው ማጥፋት አትችልም አይምሮ ውስጥ ይቀራል እድሜውን ሙሉ ያንን ያሰላሰለ አንቺን ባየ ቁጥር ባስታወሰ ቁጥር ይሄ ስሜት እንዲሰማው የሚያደርግ ነው መልካም ንግግር በጣም በቀላሉ ወጪ ሳናወጣ ልንሰጠው የምንችለው ለሰው ልንሰጠው የምንችለው ስጦታ ነው ልክ ቅድም እንዳልኩት ዓለምን ሲፈጥር እግዚአብሔር ብርሃን ይሁን አለ በዓለም ላይ ብርሃን ሆነ ይላልና እኛ ያው በእግዚአብሔር ምሳሌ የተፈጠር ነው ዓለምን ብርሃን ማድረግ ባንችል የሆነ ሰው ግን ቀን ብሩህ ማድረግ እንችላለን በጥሩ ሰላምታ በጥሩ ንግግርና በመጥፎ ንግግር ደግሞ ቀኑን ማበላሸት እንችላለን የሚገርመው የምንናገረው ሌላው ቀርቶ አሁን እኔ ለራሴ የምናገረው ቃል እኔ ላይ ኢፌክት አለ ለምሳሌ ዛሬ በጣም የሚያስጠላ ቀን ነው ብዬ ከጀመርኩ ቀኑ ያስጠላኛል ለምን
አይምሮአችን የተሰራው የሚሰማውን ያመነ እንዲቀጥል ነው አክት እንዲያደርግ ነው ስለዚህ ዛሬ ቀኑ መጥፎ ነው ወይም ይሄን ነገር አልችለውም ካልን በራሳችን ላይ ነው በጎ ንግግር ግን ከስጦታ በላይ ነው በጣም የሰውን መልካም ንግግር ተናግረን ከመንሰጣቸው ከሌሎች ስጦታዎች የበለጠ የማይረሱት አይምሮአቸው ላይ የሚቀር ጥሩ ስሜት እንዲሰማቸው የሚያደርግ ነው እንግዲህ በእኛ ሀገር ባህል እውነት ለመናገር ማመስገን ላይ በጎ ቃላት መናገር ላይ አሁን ምናልባት የተሻሻለ ሊሆን ይችላል አላቅም ግን እጥረት አለብን የማመስገን እጥረት አለብን ሰዎች ለማመስገን ሲሆን ፊትሽ እንዳይሆንብኝ እንጂ ማመስገን በዳሴ ከንቱ እንደም ይባላል አይደል እና ማመስገን እንዳይሆንብኝ እንጂ ይላሉ ስድብ ግን ሲሆን ፊትሽ እንዳይሆንብኝ አይሉ ሙልጭ አርገው ነው የሚሳደቡት እና እንደውም አንድ ጊዜ የስነ ጽሁፍ መምህር ሆኖ ደበበ ሰይፉ የሚባለው ደራሲ ተማሪዎቹን አንድ የክፍል ስራ ይሰጣቸዋል ምን ያደርጋል አንዲት በጣም ቀጭን ልጅ ያቆምና ክፍል ውስጥ እቺ ልጅ እስቲ አመስግኗት ይላል በቅጥነቷ ማለት ነው እና በቃ እንደው በቻሉት ሸንቃጣ ምናምን ብለው 1 2 3 ቃል ተናገሩ አሁን ደግሞ ስደቧታ አላቸው ሲላቸው እንደ ዝናብ ነው ያወረዱባት ማለት ነው በጣም ብዙ ስድብ ስለቅጥነቷ ወፍራም ሴት ደግሞ አቆሞ አመስግኗት መጀመሪያ አመስግኗት አለ ጥቂት ቃላት ድንቡሽቡሽ ምናምን አሉ ከዛ ወደ ምስጋናው ሲመጣ ወደ ስድቡ ሲመጣ ግን በጣም ስብር የሚያደርግ ነው ምንድነው ይሄንን ማንሳት የፈለገው የምስጋና ቃል ሲሆን ቮካብለሪ ራሱ ያጥረናል ቃሉ ስለሌላ አይደለም ስለማንጠቀምበት ስለዚህ ምስጋና በጣም ኃይል እንኳን በጥሩ ቀርቶ እንደው በቤተክርስቲያን ወድሶ በዘይኮነ ድልወቱ ሚል ቃል አለ ባይገባው ማመስግነው ምክንያቱም ምስጋና ለሰው ኃይል ይጨምርለታል እና ምን ሰራበት መስሪያ ቤት አብረውን የሚሰሩትን ሰዎች ቤተሰቦቻችንን የምንናገረው ጥቂት ቃል ይሰራቸዋል ለህፃናት ለምን ደሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ እና መጽሐፍ ቅዱስ ይገርምሻል መሳደብን ከመግደል ያነጻጽረዋል ክርስቶስ ወንድሙን ደንቆሮ የሚል ነፍሰ ገዳይ ነው ለማጋነን ምናምን አይደለም አንድ ልጅ ህፃን ሆኖ አንተ ደደብ ተማሪ ነህ ተብሎ ካደገ በጣም ይቸገራል ወደ ጥሩ ውጤት ለመምጣት ያ ቃል ይገለዋል ነው ስለዚህ ሰዎችን በንግግር ብቻ ከፍ ማረግም ዝቅ ማረግም መስበርም እንችላለና መልካም ንግግር ግን ሰዎችን ይሰራቸዋል በትዳርም ላይ በማንኛውም በቤተሰብም ላይ በማህበራዊ ህይወታችንም ላይ ሰዎችን በጥሩ ቃል ብንናገር ከምንሰጠው ከሌላ ስጦታ በላይ ያ ኃይል አለው በእነሱ ላይ ተፈጥሮ አፈጣጠራችን ራሱ የራሱ ትምርት አለ ከአንገት በላይ ያለውን አካላችን ስናይ 2 አይን አለን 2 ጆሮ አለን 1 ምላስ ነው ያለን በቁጥር እንኳን ብናየው 2 ቢሆን ምላስ ምን እንደሚፈጠር እንግዲህ እንዲሁም አልተቻለም ባንዱ ብዙ ችግር ያያየን ነው 2 ምላስ ቢኖረው ሰው ምን እንደሚያደርግ አስቢው በፈለግነው ሰዓት ነው የምንናገረው ደግሞ 2 ራሱ በደንብ ሴኩር የሆነው አካል ነው ምላስ ከንፈር አለ ከዛ ጥርስ አለ እንደው ትንሽ ቢዘገይ እኮ ተብሎ እኮ እስኪወጣ ድረስ ማለት ነው ግን እኛ ከአይንና ከጆሮ በላይ ሰው ከመስማት ይልቅ ለመናገር ይፈጥራል እና ሰው ለመናገር የዘገየ ይሁን ይባላል የዘገየ ማለት ለማሰብ ጊዜ እንዲኖረው የምትናገረው ቃል በተለይ ኢሞሽናል በሆነ ሰዓት አንደበት መግራት የሚቻለው ምንድነው ስሜታዊ በሆነ ሰዓት መናገር